አሁን በእምነት ውስጥ ላሉትና አዲስ አማኝ ሆነው ለሚመጡት የክርስቶስ የማዳን ስራው አንድነቱና ልዩነቱ ምንድነው የሚል ይመስለኛል አይደል ጥያቄው? እንደዚያ ነው ጥያቄው አይደል? ለከነው በውጭ ላሉትና በውስጥ ላሉት በአፋና በውጭና በውስጥ ላሉት ሰዎች ምንድነው ነው? በውስጥ ያሉት በእኛ ቤተክርስቲያን አስተምህሮ ዮሐንስ በመልእክቱ ገና ምን እንደምን ሆነ አልታወቀልንም ብሎ ተናግሯል። እንግዲህ ዮሐንስ የሚያምን ነው ሲጽፍ ከማመንም አልፎ ሊያሳምን በተላከበት ዘመኑ ነው መጽሐፉን የጻፈው አይደል እንዴት? እና በዚያ ዘመን በጻፈው መጽሐፉ ገና ምን እንደምን ሆነ አልታወቀልንም ብሎ ራሱን አስገብቶ ተናግሯል። በእኛ ቤተክርስቲያን አስተምህሮ ሰው በክርስቶስ ያምናል ከምልዓተ ኃጢአት ራሱን እየጠበቀ ካልኖረ ምልዓተ ኃጢአት ማለት ዕለት ዕለት በግሉ የሚያደርገው ስራው ማለት ነው። በዚያ ራሱን ወደ አላስፈላጊ የኃጢአት መርከብ ውስጥ ራሱን ከከተተ በክርስቶስ ስላመነ መንግስተ ሰማያት ይገባል ማለት አይደለም። በክርስቶስ ቢያምንም ክርስቶስና ኃጢአት ህብረት ስለሌላቸው በክርስቶስ አምናለሁ ብሎ በኃጢአት ጉድጓድ ውስጥ ከኖረ ህይወት አይኖረውም ማለት ነው። ስለሆነም ባጭሩ ምን ማለት ነው? ህይወትን እንዳያጣ ዕለት ዕለት መዳንን ፈጽሙ እንዳለ መጽሐፍ ቅዱስ በዚያ ህይወት መመላለስ መቻል ያስፈልጋል ማለት ነው። ስለዚህ ምን ይባላሉ ማለት ነው? አማኞች የሚባሉት ጉዞ የጀመሩ ማለት ነው። ስለዚህ ይህ ጉዞ ክርስትና በተነሳንበት ወይም ክርስቶስን በተቀበልንበት ቀን የጀመረ በመቃብር ነው የሚጠናቀቀው። በመቃብር ከሞት በኋላ ጽድቅም ኃጢአትም መስራት አይቻልም። ጽድቅም ኃጢአትም መስራት አይቻልም። ምክንያቱም ከዚያ በኋላ የሰው ፈቃዱ ይጠፋል። ፈቃዱ ይጠፋል ማለት ምን ማለት ነው? በዚህ ግድም ደርሼ በዚያ ግድም ወጥቼ የሚል ግላዊ ሐሳቦች ሁሉ ይጠፋሉ። ከዚያ በኋላ ጸሎት የለም፣ በሰማይ መውደቅ መነሳት የለም። አሁን ምን ጸልየው መንግስተ ሰማያትን ለመውረስ ነው። እሷን ከወረስናት አንጸልይም፣ ሌላ የምንፈልገው ስለሌለን እስመ ረፍቶሙ አኮቴቶሙ እስመ አኮቴቶሙ ረፍቶሙ ይላል መጽሐፍ። ምን ማለት ነው በአማርኛ? እረፍታቸው ምስጋናቸው፣ ምስጋናቸውም እረፍታቸው ነው እንደተባለ ለመላእክት እኛም እንደ ቅዱሳኑ መላእክት ቅዱስ ቅዱስ እያለን እንዲሁን እንወራለን ማለት ነው። ያ እረፍታችን ሆኖ ማለት ነው። እስከዚያ ነው ድረስ እኛ ምናምነው መውደቅ ይኖራል፣ መውደቅ ይኖራል። ልክ ይሁዳ በክርስቶስ ያምን ነበረ። አምላክነቱን አውቆት ብዙ ታምራት፣ የእጁን ታምራት፣ የቃሉን ትምህርት እያየ ነበረ። ግን እስከ መጨረሻው አልጸናም፣ ወደቀ። ሌላም ያመኑ ግን ያልዘለቁ አሉ፣ የወደቁ በመጽሐፍ ታሪክ በርካቶች። ስለዚህ ያሉት አማኞቹ በክርስቶስ ደም በኩል ወደ በሩ የገቡት ጉዞ የጀመሩ እየተጓዙ ያሉ ወደ ክርስቶስ እየተጓዙ ያሉ ማለት የግል ድህነታቸውን በራሳቸው ሂደት የሚፈጽሙት ስለሆነ ማለት ነው። በራሳቸው ሂደት ማለት ዕለት ዕለት መዳንን ፈጽሙ ማለት መልካም ስራን እየሰሩ መሄድ ማለት ነው። ከዚያ ግብር የተላቀቁ መልካም ስራ ማለት የክርስቶስን ስቅለት የሚተካ ነገር መተካት ማለት አይደለም። የተሰቀለውን ክርስቶስ እያሰቡ በፊቱ የሚያየውን ወንድሙን ባለመስቀል መኖር ማለት ነው። ባለመስቀል መኖር በተሰቀለው ክርስቶስ አምናለሁ እያለ ሌላ ወንድሙን ለመስቀል የሚጥር ከሆነ ሽንገላ ነው የሚሆነው ማለት ነው። ስለዚህ ጉዞ የጀመሩ ባፋ ያሉት ደግሞ ገና ጉዞ ያልጀመሩ ከበሩ ያልገቡ ማለት ነው። ከበሩ ያልገቡ በሌላ ቋንቋ ምን ምሳሌ ልስጥ? ለምሳሌ የሆነ ሀገር በጦርነት ምክንያት መግባት የማይቻልበት ሀገር ቢኖር እና ያ ሀገር ብሎ ተከፍቶ መግባት ቢቻል ሄደው የገቡ ሰዎች በዚህ ህይወት በዚህ ሀገር እየኖሩ ነው። ሄደው የገቡ ሰዎች መውጣት ግን ደግሞ ይችላሉ፣ በሩ ክፍት ስለሆነ ማለት ነው። በዚያ ህይወት በዚያ በጦርነት ምክንያት ተዘግቶ ከነበረው ሀገር ተከፍቶላቸው ገብተዋል። መልሰው የመውጣት እድል አላቸው። ገባም ስላለ የሆነ ሰው በሩ አልተከፈተም ተብሎ አይነገርም። በሩ ተከፍቷል። የሆነም ሰው ደግሞ ሄዶ ደግሞ በዚያ በር በኩል ደግሞ ዳግም ተመልሶ ወደ ኋላ ቢመለስ ደግሞ ማለት ቢወጣ ከገባበት ምን ይባላል ማለት ነው? አይ ከዚህ በኋላ አንተ አትወጣም፣ በሩ ተዘግቶብሃል፣ አንዴ ገብተሃል አይባልም። አንዴ በክርስቶስ አምናለሁ ከዚህ በኋላ መካድ አትችልም ብሎ ክርስቶስ አስገድዶ የሚመለክ አምላክ አይደለም። የነጻነት አምላክ ስለሆነ ሰጥቶናል ማለት ነው። ስለሆነም ያመንነው በቤቱ ሆነን ጉዞ የጀመርን ብትወዱኝ ትእዛዜን ጠብቁ ብሎ ክርስቶስ ስለነገረን በዮሐንስ ወንጌል ብትወዱኝ እመታፈቅሩን የቀው ትእዛዜ የምትወዱኝስ ከሆነ ትእዛዜን ጠብቁ ብሏልና ትእዛዙን እየጠበቅን ምንኖር ማለት ነን። በቤቱ ውስጥ ያለ ነው።
በማን ካልን በደሙ ማህተምነት ተረጋግጦልን የክርስቶስ ልጅ ሆነን የገባ ነው። ያልገቡት ሰዎች ባፋ ያሉት በውጭ ያሉት ሰዎች ደግሞ በሩ ክፍት ነው። የክርስቶስ በር ያ ለኔ የተሰጠኝ ያ ደመ ክርስቶስ ዛሬም ለነርሱ አለ። ወደ በሩ ከመጡ ክፍት ነው ቤተክርስቲያን። እኔ በመጣሁበት መንገድ ነው። ያ የክርስቶስ ደም ግን እንደ ብሉይ ኪዳን ሕግ በሌዋውያን ወገን በአውሮፓዊ በኢትዮጵያዊው ላመነ ላላመነ ተብሎ የሚከፈል አይደለም። ለሁሉ የሚሰጥ ነው። ክፍት ነው ቦታው። በዚያ በደመ ክርስቶስ በኩል ገብቶና ጸንቶ መኖር ግን የእያንዳንዱ ክርስቲያን ስራ ነው ማለት ነው። ስለዚህ ለነዚህ ሲሆን በዛ ያለ ለነዚያ ሲሆን የሚባል የለም። ክርስቶስ በሩ እስኪዘጋ ድረስ ክፍት ነው። በቃ እንዴ አላስተማረም እንዴ? ባለቤቱ ክርስቶስ ማቴዎስ ወንጌል ምዕራፍ 25 ላይ ተናግሯል አይደለ? መንግስተ ሰማያት 10 ደናግልን ትመስላለች፣ 5 ልባሞች 5 ደግሞ ሰነፎች ናቸው አለ ጌታ። ከዚያስ ሙሽራው በዘገየ ጊዜ ሁሉም ተኙ አለ። ከዚያ ሙሽራው መጣ፣ በሩ ክፍት ነበረ። በተከፈተው በር ግቡ አለ። ሰነፎችም ማለት የሚያምኑትም የማያምኑትም ማለት ነው። ወይም ደግሞ አምነው ምግባር የሌላቸው ግቡ አለ። በሩ ክፍት ነው። በኋላ እነዚያ ግን ማያስገባ ነገር ስላላቸው ቆሙ። ከዚያ በሩ ተዘጋ ማለት ዓለም ተጠናቀቀ ማለት ነው። ከዚያ ክፈተን አሉ፣ ጮሁ፣ አላውቃችሁም አላቸው። ስለዚህ የገቡትን ግን የመጡትን 5ቱን ደናግል አልነጣጠላቸውም። እኩል ነው የተቀበላቸው፣ ተመሳሳይ ስለሆኑ በደመ ክርስቶስ ላመነ ሁሉ እኩል የሚቀበል ነው ማለት ነው። ጥያቄውን በስርዓት አግኝተነው ከሆነ አግኝተነዋል ይሆን?